ክልክል አደረግኩት። ፈላ ተዛለሙ አትበዳደሉ። ከመበደል መበደል ይሻልሃል። በደል ጨለማ ነው። በደል ውድቀት ነው። በደል መጨረሻው አቂባው የከፋ ነው። ኢተቁ ዙልመ ፈኢነ ዙልመ ዙሉማቱን የውመል ቂያማ። በደልን ተጠንቀቁ። በደል የውመል ቂያማ ድርብርብ ጨለማ ሆኖ ይመጣል። በደል ሲበዛ ሲንሰራፋ አቅም አለ የሚለው ደካማው ላይ እንደፈለገ ሲሆን ለመጥፋታቸው ምክንያት ይሆናል። አላህ ቁርአን ላይ ምን አለ? ወከዛሊከ አኽዙ ረቢከ ኢዛ አኸዘል ቁራ። የጌታ አያያዝ እንዲህ ነው። አንዲትን ከተማ በያዘ ጊዜ ወህየ ዛሊመቱን፣ በዛ ከተማ ውስጥ ያሉ ነዋሪዎች ዛሊማ በዳዮች ሲሆኑ ኢነ አኽዘሁ አሊሙን ሸዲድ፣ የእሱ አያያዝ አሳማሚ ብርቱ ነው፣ ከባድ ነው። እነዚህ ህዝቦች የጠፉበት ምክንያት በደል ስላበዙ ነው። ዙልም ስላበዙ ነው። በደል ጨለማ ነው። ሰውን እንዳትበደል፣ ሰውን እንዳትጎዳ። እንዳልኳችሁ ከመበደል መበደል ይሻላል። አላህ ሳትበድል ካስቀመጠ አልሐምዱሊላህ። አለዛ ግን በደል ጨለማ ነው፣ ትከፍልበታለህ። አልጀዛኡ ሚን ጂንሲል አመል ነው። ሰው እንደየሥራው ይከፍላል። ዛሬ በደሎች ዓለም ላይ ተንሰራፍተዋል። የዓለም ህዝብ ላይ የፊልስጤምን ስንመለከት ያለው በደል እንዴት ነው? ሕፃናትን እንዴት ነው የሚጨርሱት? ያ በደል ደግሞ ዛሬ በዚሁ በሀገራችን የነቢዩ ሰለላሁ ዐለይሂ ወሰለም ብርቅ ሰሓቦች የተሰደዱባት ሀገር ሕፃናትን እንዴት ነው የሚጨርሱት? ያ በደል ደግሞ ዛሬ በዚሁ በሀገራችን የነቢዩ ሰለላሁ ዐለይሂ ወሰለም ብርቅ ሰሓቦች የተሰደዱባት ሀገር የነጃሺ ሀገር ፍትህ የሰፈነባት ተብላ ፍትሃዊ መንግስት አለ፣ ፍትሃዊ ንጉሥ አለ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቻቸውን የላኩባት ሀገር አክሱም ዛሬ በወንድሞቻችን በእህቶቻችን ላይ ከነሱ አብራክ በወጡ ህዝቦቻቸው ላይ እዛው በተወለዱት ህዝቦቻቸው ላይ የግፍ አይነት እያሳዩ ነው። ሰላት የሚባል እንዳሰግቱ ጁማዓ ሰላት ካቆሙ ስንት ሳምንታቸው፣ መከራ እየተፈራረቀባቸው ነው። አዛውንቶች ሽማግሌዎች ሲደበደቡ ሲፈነከቱ ስናይ፣ ጀናዛ ይዘው በብዙ ኪሎ ሜትር የሚቆጠር መንገድ በእግር ይዘው ሲሄዱ ስንመለከት፣ ምስሎችን ቪዲዮዎችን ስናይ ልብ ይነካል። ሐቂቃ ይህ አምባገነንነት አዋጣም። ነገ ትዋረዱባታላችሁ። ኢትዮጵያ የሁላችንም ሀገር ናት። አብረን የምናሳድጋት፣ አብረን የምንለውጣት፣ የምንቀየርባት ሀገራችን ናት። ይህን ሀገር ተባብረን ማሳደግ እንጂ የጥፋት መንስኤ ልናደርገው አይገባም። ዛሬ ግን የጥፋት አካሎች በወንድሞቻችን ይሄን እየፈጸሙ ነው። ብሎም እዛው በትግራይ ውስጥ የሙስሊም መቃብር የነበረውን ቦታ ለሌላው አንስተው ሰጡት። አሁን የትግራይ ክልል መጅሊስ በመግለጫው እንደሰጠው አረጋግጦ እንደሰጠው ማለት ነው። ይህ ሁሉ በደል ለምን አይበቃም? አላስተማረንም? በድምፃችን ይሰማ። ያ ሁሉ መከራ ስታዘንቡ ትምህርት አልሆናችሁ? ያንን ነገር ኡስታዞቻችን ላይ እንደፈለጋችሁ ፈረዳችሁ። ሰው ከሀገር እንዲወጣ አደረጋችሁ፣ እንዲደፈር፣ ሂጃባ እንዲነጠቅ፣ ሽማግሌው አሮጊቱ እንዲያለቅስ። ያ ሁሉ በደል ፈጸማችሁ። የበደላችሁን የእጃችሁን ደግሞ አላህ አሳያችሁ። አይበቃም? አሁንም አትመለሱም? መልእክታችን ነው። ለምን ከተባለ አላህ ወከዛሊከ ነፍዐሉ ቢልሙጅሪሚን፣ እንዲህ በዚህ መልኩ በአመንፀኞች ላይ እንፈጽመዋለን ብለዋል። እቺ የዱንያ ቆይታችን አጭር ናት፣ የምትቀያየር ናት። ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ እችን ቀን በሰዎች መካከል እንገለባብጣታለን። አላህ ይገለባብጠዋል። ዛሬ መሪ የነበረ ነገ ይመራል። ዛሬ ሲያስር የነበረ ነገ ይታሰራል። ሲያስር የነበሩ አካላት አላህ አስሮ አሳይቶናል። አላሳየንም? አዎ፣ ይህ ይገለባብጣል። ዓለም ላይ አላህ አንድን ነገር ባለበት እንዲቀጥል አይደለም፣ ይገለባብጠዋል። የአላህ ሱና ነው። ይህ ሁሉ መከራ ለምን ከተባለ ወላሂ ምንም ስላጠፉ አይደለም። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ፣ ከነሱ ምንም አልጠሉባቸውም አሸናፊና ምስጉን በሆነው በአላህ ስላመኑ ብቻ ነው። እና አፄ ዮሐንስ የሰሩትን ገድል ዛሬ ለመስላት የሚሞክሩ
ይህ የሚሆን ነገር አይደለም። እንዳልኳቸው ሀገራችንን እኩል የምናሳድጋት የምንለፋላት አገር እንጂ አንዱ የበላይ ሆኖ አንዱ የበታቸው ነው፣ አንዱ እየበደለ አንዱ እየተበደለ የሚሄድበት ጊዜ አክትሟል። ያ ጉዳይ ተቀብሯል፣ አብቅቷል። ያ የሚመለስበት ወቅት አይደለም። ሁሉም በሀገሪቷ ላይ የራሱን አሻራ የሚጥልበት መልካም ነገር የሚያደርግበት ነው። ስለ አክሱም ይህን ልክ ያልኩኝ በደሉ ብዙ ነው። ዱዓ ልናደርግላቸው ይገባል። ሊሰማን ይገባል። ሊቆረቁረን ይገባል። ድምፅ ልንሆናቸው ይገባል። የሚመለከተው አካልም አፋጣኝ እርምጃ በእነዚህ ሰዎች ላይ ሊወስድ ይገባል። መልእክታችን ነው። አዲስ አበባ ዩኒቨርሲቲ መንገድ እየመጣ ከትምህርት ያፈናቀላል። ይሄው ስንት ጊዜያቸው አዲስ አበባ ዩኒቨርሲቲ የሚማሩ እህቶቻችን ከትምህርት ከወጡ በምን በሂጃባቸው። አንዳንድ ትምህርት ቤት ላይ በጣም አጸያፊ በቪዲዮ ቀርጸው አጸያፊ ዳንስ እየደነሱ የብልግና ዳንስ እየደነሱ ያንን የፈቀደ የትምህርት ተቋም እንዴት ነው ጨዋ የሆኑትን ስነ ምግባራቸው ያማሩትን እህቶቻችንን እናንተ ህገ ወጥ ናችሁ ብሎ የሚያስበው? ህገ ወጡ ይሄ የሚያስበው አስተሳሰብ ነው። ትምህርት ሚኒስቴር በየጊዜው የሚያመጣው ነገር ሙስሊሙ ላይ ትልቅ በላ ሆኗል። በኢድ ሰሞን ላይ የፈተና ጊዜ እያለ ያመጣል። የፈተና ጊዜ ሙስሊሙ ነገ ኢድ ነው ሲባል ዛሬ ፈተና፣ ስለ ኢዱ ይጨነቅ ስለምኑ? ማየውን ነገር እኮ ነው። ወይ የኢዱ ቀን ፈተና ብሎ ያመጡታል። አያነቡም፣ ካላንደር የለም፣ አቆጣጠር አይችሉም። ወይስ ምንድነው ከሙስሊሙ ጋር ያላቸው? የመማር ማስተማር ሂደት ላይ መጽሐፎች ላይ የተጻፉ ነገሮች አንዳንዱ ከእስልምና ጋር የሚጻራሩ ካላወቁ መጠየቅ። ተቋም አለን መጅሊስ፣ ይሄ ነገር ከእስልምና አንጻር እንዴት ነው መጠየቅ። የሰባተኛ ክፍል መጽሐፍ ላይ ካዕባን በምን መልኩ ነው ለህዝቡ እያስተላለፉት ያለው? ይሄ ሁሉ በደል በየጊዜው ያደርሳል። እንደነዚህ አይነት የሀገር ጠላቶች ብዬ ነው መጠራቸው። የሀገር ጠላት ለምን ከተባለ ዛሬ ሀገራችን የእድገት ማማ ላይ ለመሆን እየጣረች ባለችበት፣ ሙስናን እየተዋጋች ባለችበት ሰዓት ላይ ሙስናን የሚጠየፉ ትውልዶችን የሚያጠፉ አካላት የሀገር ጠላቶች ናቸው። ሙስናን የሚጠየፉ በስነ ምግባራቸው ያማሩ፣ አንድ ሰዓት ሳልሰራ አልበላም፣ ይሄ ያልሰራውበት ሰዓት በሌላ ሐራም ነው ብሎ የሚያምኑ ተማሪዎችን ትውልዶችን እንዳይመጡ ማድረግ ይህ ሀገርን መጉዳት ነው፣ የሀገር ጠላት ነው። እንደነዚህ አይነት አካላት መንግስት አሁንም ኃይል ይገባል። መጅሊሱም በስነ ስርዓት ቆፍጠን ብሎ ለህግ ለፍርድ ሊያቀርብልን ይገባል። ይህንን ውጤቱን ለሙስሊሙ ማህበረሰብ ሊያሳይ ይገባል። መሪ አለን፣ ተቋም አለን። ከተቋማችን ጀርባ ሆነን መሪዎቻችን ይህን ነገር እልባት ሊሰጡትም ስለ ሙስሊም ያለውን ሁኔታ ሊጨነቁ እንደዚሁም ደግሞ ያለውን ውጤት ሊያሳዩ ይገባል። መልእክታችን ነው። ስለ በደል እያወራን ነው። በደል ክፋት ነው። በደል በጣም አደጋ ነው። የራስ የሆነን ሐቅ ያለውን ሐቅ ለመንካት አትሞክር። በንግድም በተለያየ መንገድ ዛሬ አንደበታቸው ሩት የሆኑ ሰዎች አልቅሰው ምን ብለው የኔ ነው ብለው የራሳቸው ሱቅ ያልሆነ የኔ ሱቅ ነው የሚሉ፣ የራሳቸው መሬት ያልሆነ የኔ መሬት ነው የሚሉ፣ የራሳቸው ቤት ያልሆነ የኔ ቤት ነው የሚሉ፣ የቲሞችን አባታቸው ሲሞት ገንዘባቸውን የሚበሉ አያውቁም ብሎ ካርታስ የሚያስቀይር መሬት የሚወስድባቸው ስንትና ስንት አለ። ይሄ ዱንያ ላይ ነው። ለጊዜ የተጠቀምክ ይመስላል፣ መጨረሻው ግን ውርደት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሰው ሐቅ ማለት የጀሃነም ቁራጭ ይዞ መሄድ ነው አሉ። አንድ ሐዲስ ለምን አሉ? ኢነማ አነ በሸሩን፣ እኔ እንደናንተ ሰው ነኝ። ወኢነኩም ተኽተሲሙነ ኢለየ፣ እናንተ ወደ እኔ ተከራክራችሁ ትመጣላችሁ። ወለዐለ ባዕድኩም አን የኩነ አልሐነ ቢሑጀቲ፣ ምናልባት አንደኛው ከአንደኛው አዋቂ ነው፣ አንደበተ ርቱዕ ነው ሲገልጽ